ሰላም ሰላም፣ እንዴት ናችሁ? እንዴት ዋላችሁ? እንዴት አደራችሁ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ የመጣ ነው ቪዲዮዎችን ኮፒራይት ሆኖ ያንን ኮፒራይታችን እንዴት ነው ማጥፋት የምንችለው? ምክንያቱም ኮፒራይት ከሆነብን ሞኔታይዝ መሆን አንችልም። ዩቲዩባችን ቪዲዮ በምንሰራ ሰዓት ለሌሎች እንዴት ተደራሽነት አያደርገውም እና እውቅናም አይሰጥልንም ማለት ነው። እና ያንን ኮፒራይት እስከ ዛሬ ድረስ ማንም ሰው ላያሳያችሁም ይችላል። የምታውቁትም ሰዎች ምናልባት ልትኖሩም ትችላላችሁ። እኔ ግን ዛሬ በቀላል መንገድ ኮፒራይታችንን እንዴት ነው ማስለቀቅ የምንችለው በሚለው ቪዲዮ ነው የመጣሁት። እንግዲህ ሰብስክራይብ ያላደረጋችሁ የወሎ ደሴ ቲዩብን ሰብስክራይብ እያደረጋችሁ አበረታቱና እንደውም የደወል ምልክቷን እየነካችሁ ሌላ ቪዲዮ እንድንሰራ አበረታቱን ስል በትህትና እጠይቃለሁ። ወደ ኮፒራይቱ እንግባ። መጀመሪያ ላይ እዚህ ላይ እንደሚታየው ምን አለ እዚህ ላይ ክሮም አለ እዚህ ላይ ማለት ነው። ክሮም እገባለሁ። ክሮም ከገባው በኋላ እዚህ ላይ ምን እላለሁ መሰላችሁ? ዩቲዩብ ዶት ኮም ብዬ እጽፋለሁ። ዩቲዩብ ዶት ኮም ካልኩኝ በኋላ ጎ እለዋለሁኝ። እዚህ ጎ ካልኩት በኋላ እዚህ ላይ ምን ይመጣልኛል መሰላችሁ? እኔ መጀመሪያ ላይ ያው ገብቼበት ስለማቅ ነው። እዚህ ላይ የሶስት ነጠብጣብ ምልክት አለ እዚች ላይ ማለት ነው። እዚች ላይ የሶስት ነጠብጣብ ምልክት አለች። እቺን የሶስት ነጠብጣብ ምልክት እነካታለሁ ማለት ነው። እዚህ ላይ እንደምታዩት ምን ይላል? ዴስክቶፕ ሳይት የሚለውን እኔ አሁን አብርቼዋለሁ ማለት ነው። አብርቼዋለሁኝ ግን ያላበራችሁ መጀመሪያ ታበሩታላችሁ ማለት ነው። ዴስክቶፕ ሳይት አሁን ዴስክቶፕ ሳይት አልበራልኝም። መጀመሪያ ሲከፍት እንደዚህ ነው የሚመጣባችሁ ማለት ነው። ስለዚህ እቺን ሶስት ነጥብ ነክታችሁ ዴስክቶፕ ሳይቷን ታበራላችሁ ማለት ነው። ዴስክቶፕ ሳይት የምታበሩት ምንድነው? ስልካችሁ ልክ እንደ ፒሲ ልክ እንደ ኮምፒውተር እንዲሆንላችሁ ማለት ነው። ልክ እንደ ዴስክቶፕ እንዲሆንላችሁ ነው እይታውና ያንን ይጠቅማችኋል ማለት ነው። ከዛ በመቀጠል ምንድን እንጠቀማለን መሰላችሁ? አሁንም እዚህ ላይ ማለት ነው የአካውንቷ ፕሮፋይል አለች ማለት ነው። ይቺን እንነካታለን። ይቺን ከነካም በኋላ ምን ይመጣላችኋል መሰላችሁ? ታች ላይ ወረድ ብለን እዚህ ላይ ማለት ነው እዚህ ላይ ዩቲዩብ ስቱዲዮ የሚል አለ ማለት ነው። ዩቲዩብ ስቱዲዮን አንዴ እንነካለን። ዩቲዩብ ስቱዲዮን ከነካን በኋላ እንደምታዩት ፊቸሩ ይመጣልናል ማለት ነው። ዩቲዩብ ስቱዲዮን ከነካን በኋላ አሁን በቀጣይ ደግሞ ምንድነው የምናደርገው መሰላችሁ? እዚች ላይ ያለችውን አንዴ ጥቅ እናደርጋለን ማለት ነው። አንዴ ጠቅ ካደረግን በኋላ እስከዛሬ ቪዲዮ እየሰራ ነው ሁሉ አሁን እኔ ያው ዩቲዩብ ጀማሪ ስለሆንኩኝ አንዲት አጭር ቪዲዮ እንዴት ነው ላይቭ በሆሪዞንታል ላይቭ መግባት የምንችለው ማለት ስልካችንን እንደዚህ ሆሪዞንታል አድርገን ላይቭ መግባት የምንችለው በሚል ቪዲዮ ሰርቻለሁ። ይህን ምንድነው አለፍ ብለን ቪዚቢሊቲ እና ሪስትሪክሽኑ ምንድነው ኖ ይለኛል ማለት ነው። ይሄ ኮፒራይት የለብኝም ማለት ነው። አልፋለሁኝ አሁንም አልፋለሁኝ። እዚህ ላይ ወደ ሾርት ቪዲዮዎች ደግሞ ስገባ ማለት ነው። ሾርት ቪዲዮዎቹ እንደምታዩት ወደዚህ ስክሮል በማድረግ ሰዓት እዚህ ላይ ምንድነው ሪስትሪክሽን የሚል ያመጣልኝ። ሪስትሪክሽኑ በማይ ሰዓት እዚህ ላይ ማለት ነው ሪስትሪክሽን በማይ ሰዓት ይሄ ወደ ታች የምታዩት ሪስትሪክሽን የለውም ነን ይላል ማለት ነው። ነን የሚል ከሆነ ምንድነው ሪስትሪክሽን የለብኝም ኮፒራይት የለብህም እያለች ነው ማለት ነው። ስለዚህ አሁንም አልፋለሁ። ወዴት አልፋለሁ? ላይቭ በምገባ ሰዓት ኮፒራይት ሊኖርብኝ ይችላል ማለት ነው። አሁን እኔ በስህተት ላይቭ ስገባ ኮፒራይት የያዘብኝ ቦታ አለ ማለት ነው። አሁን እዚህ ላይ እንደምታዩት ሪስትሪክሽን የሚል በዚህ አለ። ሪስትሪክሽን በዚህ ወደ ታች እንዳለ ወደ ታች በዚህ ይዘን በምንወርድ ሰዓት ነን ብለው ቼክ እናደርጋለን ማለት ነው። ወደ ታች እንደዚህ በምንወርድ ሰዓት የት አለ መሰላችሁ? አሁን ላይ አገኘሁት ማለት ነው። እዚህ ላይ ኮፒራይት ምልክቱ
እዚህ ላይ አለ ማለት ነው። እዚህ ላይ የኮፒራይት ምልክት እያሳየ ነው እንደምታዩት ኮፒራይት ይለኛል። ላይቭ በምገባ ሰዓት ኮፒራይት አለብህ እያለኝ ነው። ስለዚህ ቤተሰብ የምናደርጋለው መሰላችሁ ይሄ እንደው የአንድ ሰዓት 19 ደቂቃ ነው ኮፒራይት የያዘብኝ ማለት ነው። እና ይህን ለአካውንቴ ሞኔታይዜሽን ስለማይሰጠው አካውንቴ ላይ አደጋ ላይ ነው ያለው ማለት ነው። አፋፍ ላይ ነው ብቅ ያለው ማለት ነው። ስለዚህ ምን አደርጋለሁ ማለት ነው ይችን ነካለሁ ማለት ነው። ይችን የእርሳስ ምልክቷን ነካለሁ። አንዴ ጠቅ አድርግና ወዴት እንገባለን? ፋሚሊ ወዴት እንገባለን? እዚህ ላይ ምን አለ መሰላችሁ ፋሚሊ፣ እዚህ ላይ እንደምታዩት እዚህ ላይ ኮፒራይት የሚል አለ ማለት ነው። ኮፒራይት የሚለውን አንዴ ነካዋለሁ ማለት ነው። ኮፒራይት የሚለውን በምነካ ሰዓት ምን ያሳየኛል መሰላችሁ ቤተሰብ ሲ ዲቴይልስ ይለኛል። ሲ ዲቴይል ወደ ውስጥ ዲቴይል በጥልቅ ኮፒራይትህን ማየት ፈልጋለሁ ወይ እያለኝ ነው። አዎ ማየት ፈልጋለሁ እለዋለሁ። ሲ ዲቴይል የሚለውን አያትችን ሲ ዲቴይል የሚለውን ነካታለሁ አንዴ ማለት ነው። በምነካ ሰዓት እዚህ ላይ ማለት ነው የመጣልኝን ኮፒራይት የያዝብኝን ጉድ ላሰማችሁ። እዚህ ላይ አንደኛ ምንድነው ልዑል አስወደደኝ የሚለው የፍቅር አዲስ ሙዚቃ፣ ሁለተኛው ጎብላላ የናና የዘጠናዎቹ ሙዚቃ እና ፍቅርና ጀንበር የደረጀ ገደፋው አንቺን ብሎ ወሎ ብሎ የሚዘፍነው የወሎ ሙዚቃ አራቶቹን ላይቭ ስትሪሚንግ በማድረግ ሰዓት አራቶቹን ሙዚቃዎች ተጠቅሜ ነበርና ምክንያቱም ለአንድ ሰዓት በላይ ነበር ላይቭ ስትሪም ያደረኩት እኔም ለመጀመሪያ ጊዜ ስለማላውቅ ኮፒራይት ይዞብኝ ነበር ማለት ነው። እና እኒችን ኮፒራይት ደግሞ ካላጠፋዋል አካውንቴ ላይ ያው ባን ተደርጎ ሞኔታይዝ አይሆንልኝም፣ እውቅና አይሰጠኝም ብያቸዋለሁ ቅድም። ስለዚህ እዚህ ላይ ምን አደርጋለሁ ማለት ነው እዚህ ላይ ሲዲቴል የሚለውን ሲዲቴል ማየት ከፈለግን ማለት ነው እዚህ ላይ ሲዲቴል የሚለውን ይሄንን እነዚህ አራቶቹ ሲዲቴል የሚለውን ማየት እንችላለን ማለት ነው። አሁን እቺ ሲዲቴል የምትለውን አንዴ ብነካት እንደዚህ ብሎ ይመጣልኛል ማለት ነው። ሶ አሁን እዚህ ላይ ላይቭ ስትሪሚንግ በማድረግ ሰዓት እዚህ ላይ አሁን አውዲዮውን ላጫወትላችሁ ብል ማለት ነው። ተመልከቱ፣ ጉድ ተመልከቱ። ተመልከቱ አሁን አራት ሙዚቃ ሰማችኋለሁ ከፈለጋችሁ ይሄ ሁሉ ነው እንትን ልልብኝ የቻለው ማለት ነው። አሁን ይሄን ሁሉ ምንድነው የኔ ኮፒራይት ተይዞብኛል ማለት ነው። ስለዚህ አሁን ይሄን ምን ማድረግ አለብኝ መሰላችሁ ቤተሰብ? ይሄን ዘፈን ቪዲዮ መደለት አይደለም የሚያስፈልገው፣ ይሄንን ሳውንዱን ማጥፋት ነው የሚጠበቅብኝ ማለት ነው። ስለዚህ እዚች ላይ ቴክ አክሽን የምትለውን አንዴ በመንካት እንትን እንላለን ማለት ነው። ቴክ አክሽን የምትለውን አንዴ በምነካ ሰዓት እዚህ ላይ ምን ይለኛል መሰላችሁ? ይሄ ከዚህ ከአራቶቹ አንደኛውን ምረጥ ይለኛል። ከአራቶቹ አንደኛው ምንድነው? አንደኛው ኢራዝ ዘ ሶንግ ይለኛል። ኢራዝ አስወግደው እያለ ነው። ሪሞቭ ዘ ክሌም ሶንግ ዊዝ ኪፒንግ አዘር ሳውንድ ሰች አስ ስፒች ኦር ሚውት ኦል ዘ ሳውንድ ይለኛል። አሁን እዚህ ላይ ምንድነው ኢራዝ ሳውንድ ምንድነው? ዘፈኑን ብቻ በማስወገድ ሌላው ድምፁ ደግሞ ሚውት አይሆንም ማለት ነው። እኔ የማወራው ወይም በቃ ከሙዚቃው በስተቀር ያለው ድምፅ አይወገድም፣ ግን ሙዚቃው እንዳለ ሙሉ በሙሉ አራቱ ሙዚቃ ይወገዳል ማለት ነው። ሪፕሌስ ዘ ሶንግ የሚለን ደግሞ ምንድነው? እዚህ ፒክ አን አውዲዮ ፍሮም ዩቲዩብ አውዲዮ ላይብራሪ ቱ ሪፕሌስ ዘ ክሌምድ አውዲዮ ሪዞልቭ ዘ ክሌም ይለኛል ማለት ነው። አሁን ይሄን ምንድነው ይህ ኮፒራይት የማያደርግ ዩቲዩብ አውዲዮ ላይብራሪ ላይ ያለውን ሙዚቃ በመተካት ይህንን ማጥፋት ትችላለህ፣ መተካት አለብህ እያለኝ ነው። ይህን ደግሞ እኔ ሙዚቃ አልፈልግም። እዚህ ሶስተኛው ደግሞ የመቀስ ምልክቷን እንደምታያት ማለት ነው። የመቀስ ምልክቷ ምን ትለናለች መሰለህ? ትሪም አውት ዘ ሴግመንት እያለ ካት አውት ቦዝ ቪዲዮ ኤንድ አውዲዮ ዘ ክሌም ሴግመንት ሪዞልቭ ዘ ክሌም ይለኛል ማለት ነው። አሁን ይህንን ሙዚቃ ያለበትን ቪዲዮ አብሮ ማስወገድ ትፈልጋለሁ እያለኝ ነው። እኔ የምፈልገው ከሶስቱ አንደኛው ምንድን ነው ኢራዝ ሶንግ የሚለውን ነው የምፈልገው ነው ማለት ነው። ኢራዝ ሶንግ የሚለውን አንድ ይነካለሁ ማለት ነው።
ኤራዝ ሶንግ እለዋለሁኝ ማለት ነው። ኤራዝ ሶንግ ካልኩኝ በኋላ እዚህ ታች ላይ ምን ያሳየኛል መሰላችሁ ቤተሰብ? ኮንቲኒው የሚል ያሳየኛል ማለት ነው። ኮንቲኒው ካልኩት በኋላ እዚህ ላይ ኤራዝ ሶንግ ብሎ አሁንም ሊያረጋግጥልኝ መጥቷል ማለት ነው። እዚህ ላይ መቶልኛል ማለት ነው። ስለዚህ እዚህ ላይ ነው የምንለዋለሁ መሰላችሁ ሴቭ እለዋለሁ ማለት ነው። ሴቭ ካልኩት በኋላ እዚህ ላይ ይመጣልኛል። እዚህ ላይ የሚመጣልኝ ምንድነው? አክኖሎጅመንት ነው። እዚህ ላይ የሚመጣልኝ ምንድነው? ዋሱ ኤክስፔክት አሁን የምትጠብቀው ነገር ምንድነው? ኢማይቴክ ሚኒት ቱ ሃውር ፎር ቼንጅ አፕ ላይ ይለኛል። ይሄ ሙዚቃውን አሁን ይሄ ኮፒራይት የሆነው ሙዚቃ በሚያጠፋ ሰዓት የተወሰነ ሰዓት ይወስዳል እያለኝ ነው። እሺ እሱ ችግር የለብኝም ፕሮሰስ እስከሚያደርግ ድረስ ዱሪንግ ፕሮሰሲንግ ቪወር ዊል ሲ ዘ ከረንት ቪዲዮ ኤዲቲንግ ዊል ቢ አንአቫይለብል ይለኛል። አሁን እዚህ ላይ ምንድነው ዱሪንግ ፕሮሰስ በሚሆን ሰዓት ዘ ከረንት ቪዲዮ ላይታይ ይችላል እያለኝ ነው። አፍተር ዘ ኤዲት ኢዝ ሳክሰስፉል ኤዲት የሆነው ነገር ሁሉ ኤዲት ይሄ ኮፒራይት ኤዲት ያደረግነው ከተስተካከለ በኋላ ዊል አፕዴት ዘ ቪዚቢሊቲ ኤንድ ሞኔታይዜሽን ቪዲዮ ሪስትሪክሽን እያለኝ ነው ማለት ነው። እዚህ ላይ እንደምታዩት ማለት ነው። ይህ ማለት ምንድነው? ሞኔታይዜሽን እንሰጥሃለን እና ቪዚቢሊቲ የሚታይልህን ቪውህን እንጨምርልሃል እያለኝ ነው። ስለዚህ አሁን ይሄን ምንድነው እዚህ ላይ እንደምታዩት ማለት ነው ኮንፊርም ቼንጅ የሚለው አልበራልኝም ማለት ነው። እንዲበራልኝ ምን ማድረግ አለብኝ መሰላችሁ? እዚህ ላይ አክኖሎጂ ዘ ቼንጅ ዘ ፐርማነንት እያለ ነው። ይህ ማለት አክኖሎጂ እስማማለሁኝ ይህንን ፐርማነንት ለመቀየር እስማማለሁ የሚለውን ይችን አንዴ ቤተሰብ ይችን አንዴ እነካለሁ ማለት ነው። ይችን አንዴ እነካለሁ ማለት ነው። ይችን ከነካው በኋላ እዚህ ላይ ኮንፊርም ቼንጅ የሚለው ይመጣልኛል ማለት ነው። ኮንፊርም ቼንጅ ልኝ ማለት አሁን እዚህ ላይ ምን እያለ ነው መሰላችሁ ማለት ነው ቤተሰብ አሁን ባጫውተው እንትን አይለኝም ማለት ነው። አሁን ባጫውተው ሙዚቃው ኦልሬዲ አፕዴት እየሆነ ስለሆነ ሙዚቃው አይጫወትልኝም። ሙዚቃው ኦልሬዲ እየጠፋ ነው ማለት ነው። ከትንሽ ጊዜ በኋላ አሁን ይጠፋል። አሁን አራቱንም ይሄ ቴክ አክሽን ብዬ የወሰድኩት አራቱንም በአንድ ቪዲዮ ውስጥ ስለሆነ አራቱንም ነው የሚያጠፋልኝ ማለት ነው። አራቱንም ነው የሚያጠፋልኝ። አሁን እዚህ ላይ ማለት ነው ኮፒራይት የሚለውን ከትንሽ ደቂቃ በኋላ ወደ ዩቲዩብ እዛው ወደ እንትኑ ስንመለስ ማለት ነው ታዩታላችሁ። አሁን እዚህ ላይ ማለት ነው ኮፒራይት የምትለውን እንፈልጋት አንዴ። ኮፒራይት የምትለው አያት ይቹትና ኮፒራይት የምትለው ማለት ነው። ይቹትና ኮፒራይት የምትለው ይቹትና አሁን ይቺ ምንድን ትሆናለች ማለት ነው። ይሄ አሁን እንትን ይላል ማለት ነው። ኤዲት ፕሮሰሲንግ ስታርት ሱን እያለ ነው። ይህ ማለት ምንድነው? ፕሮሰሲንግ አሁን እየሆነ ነው። ስለዚህ በቅርቡ ይጀምራል እያለ ነው። ምንድነው? ቪዲዮ ይስተካከላል እያለ ነው ማለት ነው። ኦኬ ይስተካከል፣ ችግር የለውም። አሁን በቃ እንደዚህ ካለ በኋላ ትንሽ ቆይታችሁ ስከፍቱት ማለት ነው ይሄ ነን ይላል ማለት ነው። አሁን እኔ ለቪዲዮ ብዬ አንዱን አስቀርቸው ነው እንጂ በጣም ብዙ ቪዲዮ ነበረ ኮፒራይት ብሎብኝ የነበረው። እንደምታዩት ከወደዚህ ወደ 6 ቪዲዮ ነበረ ኮፒራይት ይዞኝ የነበረው ማለት ነው። እና እነዚህን አሁን አስተካክያቸው ነን ሆኖልኛል ማለት ነው። ስለዚህ አሁን ይችም ለቪዲዮ ብዬ ስለሆነ ያስቀረዋት ይችም አሁን ነን ትልልኛለች ማለት ነው። እና የዩቲዩብ ቤተሰብ ከተመቻችሁና ከወደዳችሁት ላይክም ሰብስክራይብም አድርጉት። በሌላ ቪዲዮ እመጣለሁ ተዘጋጅቼ ከዩቲዩበር የሚጠበቀውን ነገር ይዤ እመጣለሁ ማለት ነው። ሰላም ቆዩልኝ። አመሰግናለሁ።